ታኒ ጄኒ ልጅ ነው አላውቅም። ይጨንቆኛል። ማፈር በበላው እንደው እማግረኛም እኮ ቁጣቱን አበዛንበት። እኔ መቼ ይመጣል ብዬ አስቤ ቃል እንደው ፈጣሪ ዛሬን ይቅር ይበለኝ እንጂ ከዚህ በኋላ እንዲች ብዬ እጄን አላነሳበትም። ወይኔ ፈጣሪ እባክህ ይማርልኝ። ሀና ነች። እንዳታነሹማ ደግሞ ካላነሳሁት እኮ ትጨነቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ጓደኞች ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ከኔ ጋር አልሐምዱሊላህ። እናንተስ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ ኢንሻአላህ። ዛሬ ደግሞ ያደራ ልጇን የምታሰቃየው እናት ያደራ ልጇን የምታሰቃየው እናት ከባድ ነው። ያኔ አደራ ተቀበላችሁ ያው ልጅን ያክል ነገር ማሰቃየት ከባድ ነው ማለት ነው። ማለት በነገራችን ላይ ልጅን ቀርቶ አይደለም ገንዘብን አደራ ብሎ የሚሰጥበት ሰው የለም ዛሬ ማለት ነው። ያኔ ግዴታ ቢሆን እንጂ ልጅን ትቶ መንጣት ልጅን ለባዳ ሰጥቶ መንጣት ግዴታ ታቅም በላይ ግዴታ ቢሆን ያኔም ታቅም በላይ ግዴታ ተሆነ እንጂ ልጅን ትቶ መንጣት ልጅን አደራ ብሎ ስደት መንጣት በጣም ከባድ ነው ማለት ነው። በጣም ሲጣና ከባድ ነው እንደኔ ማለት ነው። ማለት አስባችሁታል? ልጃችሁን ለምታፈቅረው ሰው ሰጣችሁ መጀመሪያ የምታፈቅረው ሰውዬ ደግሞ ከፍቅረኛው ጋር ሆኖ የማይሰሩት ነገር የለም። የምር እኔ መቼም እውነተኛ ታሪክ ነው ብዬ እስተማለቅስ ያኔ አለቅሳለሁኝ። ሁል ጊዜ ነው ማለቅሰው። ሰወደው ደግሞ ድራማውን አየዋለሁኝ አንዳንድ ጊዜ ማለት ምክንያቱም ልጅ በጣም ከባድ ነው ማለት ነው። ታላ ሱብሃነሁ ወተዓላ የተሰጣችሁን ጸጋ ታላ ሱብሃነሁ ወተዓላ መረጋጊያ ብሎ የወፈቃችሁን ልጅ ሲሰቃይባችሁ የቱን ያህል ነው የሚያመው ማለት ነው። የቱን ያህል ነው የሚያመው? በጣም ያማል ማለት ነው። በእናትዬ እጅ አልተሰቃየውን ባደራ መልኩ የተሰጣቸውን ሰዎች ያሰቃዩት በጣም ይከብዳል ማለት ነው። እሷ እንደተለመደው መጀመሪያ ለባሏ ሰጥታው ሄደች። ለባሏ ሰጥታው ስኬድ ባሏ ደግሞ እንደሆነ አድርጎ ያሰቃየው ኖረ። ከዛ የሱ ደግሞ አልበቃ ብሎ ፍቅረኛውን ይዞ እንደ ሴት ዕቃ ያሳጥበዋል፣ እንደ ሴት ውሃ ያስቀደዋል፣ ማያደርግ የለም ምግብ ይከለክለዋል። ለእናት ብትናገር እገድልሃለሁ እያሉ እየዛቱት ያሰቃዩት ኖሮ። ከዛ ሲቀጥል ደግሞ ለእናቷ ያኔ እሷም እናቷ አይደለችም በነገራችን ላይ ያሳደገቻት እናቷ ነው። ለሷ ደግሞ አደራ ሰጥታት ሄደች። ለሷ አደራ ሰጥታት ስትሄድ ምን ይፈጠር ይመስላችኋል? ልጇን አሳምራት ይዝላታለች ወይንስ ልጇን አሳምራት ይዝላትም? ላውላ ልጇን አሳምራት ይዝላትም ማለት ነው። ምክንያቱም የምታውቀው እምዬ ብቻ ናት። የኔን ቁስል የምታውቀው እናቴ ብቻ ናት። እናቴ አሳምራት ትዝል ትችላለች ማለት ነው። እና እሷን እኔ ገረመኝ ነገር ቢኖር እኔን ትታሰቃይ ኑረሽ ደግሞ የልጅ ያልበቃሽም የኔ ያልበቃሽ ብሎ ልጅን አሰቃየሽው እንዴት ስትላን ነበር ማለት ነው። ወይ እሷን ታሰቃየቻት እሷን እንዳይሆን አድርጋ እንትን ታለቻት። ለምንድነው ልጇ ለሷ ጠላላት ሄደችው? እዚህ ላይ ነው ግራ ያገባኝ። እሷን ትታሰቃያን ኖረች። ከዛ የሷ ይብቃ ደግሞ የሷ አልበቃ ብሎ ልጇን ለሷ ተታ መሄድ የለባትም ነበር እሷ ማለት ነው። በቃ በእኔ ያየሁት ልጅም ላይ ይደርሳል ብላ እኮ መጠንቀቅ ነበረባት እንደኔ ማለት ነው።
እንግዲህ እንደናንተ ደግሞ ፍርዱን ለእናንተ ማለት ነው። እና ከዛ የዚህ ልጅ ስቃይ እንደቀጠለ ነው። አባትየም ጋር ሞከረው፣ አባቱም ጋር አልተሳካለትም። በእናቱ ሳትሞት በሌላ ሴት ሲያሰቃየው እዛ አቃተኝማ እየተሽኛ አትሄጂ አላት። እሺ ትቼ ካልሄድን ብላ ቃል ገባች። መልሳ ለእናትየዋ ሰታው ሄደች። ይሄም የማይለቅ ስደት። እኔ እንኳ ስደትን አልወቅስም፣ ብዙ መማሪያ ነው፣ ብዙ አስተምሮኛል። ከዛ እሱን ደግሞ ለሷ አታቸች። ከዛ ታሳደገቻት እናቷና እህቷ ናት እንዲያች አባቷ ልጅ ነው ትመስል። ከሷ ጋር ሆነው ልጁን ማሰቃየት ጀመሩ። ልጁ እንደቀጠለ ነው የሱ ስቃይ። አሳዘነኝ። በዙ ምክንያት ይሄ ነገር አንዳንዳችን ቤት አለ ማለት ነው። ያኔ እንደ ቀልድ ሊታለፍ አይችልም። ልጆች ያላችሁ ሰዎች ልጆቻችሁን በአግባብ ተከታተሉ። የሚከታተልላችሁ ተለለ ማለት ነው። አባቱ ለሱ ትኩረት የማይሰጠው ተሆነ፣ ቤተሰብ ለሱ ትኩረት የማይሰጠው ተሆነ ምንም ነገር ይቅርባችሁ፣ ተልጃችሁ ጋር ተገናኙ ነው የምለው ማለት ነው። ግን አባቱ ትኩረት የሚሰጠው ተሆነ ችግር የለውም። ምክንያቱም አባቱ ለሱ ሲል ህይወቱን የሚያሳልፍ ተሆነ አላስ እናንተ በነጻነት መኖር ትችላላችሁ ማለት ነው። ግን አባቱ ትኩረት የማይሰጠው ቤተሰብ ታገጠቡን የማይንከባከበው ታለ እንዲህ ያለ ህይወት ታላችሁ የቀረ ይቅርታችሁ ታገራችሁ ገብታችሁ ልጆቻችሁን በድህነት አሳድጉ ነው የምለው ማለት ነው። እና ይሄ ልጅ መሰቃየቱን ጀመረ። ስትፈልግ ደረቅ ዳቦ በውሃ ትሰጠዋለች፣ ስትፈልግ አትሰጠውም። እናትህ ስትደውል ደግሞ ደህና ነኝ በል እያሉ ተጎንና ተጎኑን ያሰቃዩታል። የሱ ስቃይ እንደቀጠለ ነው ማለት ነው። አይናገርም። እና ተረቃለች። አይተው ራብ አሰቃይቶታል። በቃ የሱ ህይወት ምስቅልቅልቅልቅል እያለ ይቀጥላል። ህይወት የሚባለው ነገር እውነት ነው። የሱም ህይወት እየቀጠለ ነው ማለት ነው። ከዛ ይሄ ራብ አልጠና ቅንጭላት አልጠና እንጀት ራብ ሲያቃጥለው ታልጋ ላይ ወርቆ ሆስፒታል ገባ። ሆስፒታል በገባበት ሰዓት ምን ፈጠር ጥሩ ነው የላዲያማ ለእሶ መልሶ ይባላል በሀገራችን። የዛሬን በዲያናለኝ እንጂ ልጅ ምንም አላደርገውም እያስተን እናቴቱ ልጅቱ ደግሞ አይማዬ የዛሬን በተሻለው እንጂ እኛም እኮ ስቃዩን አበዛንበት ይሄንን ልጅ እያለች ትላታለች ማለት ነው። በዙ መካከል እናት ትደውላለች። እናት ስትደውል እንዲያታነሹ ትላታለች ልጅቱ። እናቲቱ ደግሞ አይ ወደ ውጭ ወጥቼ ላንሳላት ትላለች። ወደ ውጭ ሄደች። እንዴት ነሽ ትላታለሁ። ደህና ነኝ። አንቺስ እንዴት ነሽ? ልጄ ደህና ነኝ። ልጄስ እንዴት ነው? ደህና ነው ትላታለች። አሁንም ያዙንባቸው የውሸት ማረጋቸው እንደቀጠለ ነው። ከዛ ይሄንን ብላ ስትተል ጊዜ ልጁ ይነቃል። ልጁ ሲነቃ ጊዜ ልጅቱ ትንሿ ልጅ ለማየ ልንገራት ወንድሜ ነቃ ብላ ወደ ውጭ ታወጣለች። ወደ ውጭ በወጣችበት ሰዓት አባትየው ይመጣል። አባትየው ሲመጣ ሞነ ነው ሲለው አሞኝ ነው ይላል። እኔ ጋር ብኮን እኮ የሁላ ስቃይ አይደርስብህም ነበር ይለዋል። እሱስ ማን ነው እንደዚህ ያሰቃየው? ባንዲ ገው ሴት ይሻላል። ያኔ ቢያንስ እኮ ምግብ ትሰጠዋለች። ያንን ደረቅ ዳቦ በውሃም ቢሆን ትሰጠዋለች ማለት ነው። ያንን ሲለው ጊዜ እንደዚህ እያለ ሲለው ቤቲ እኮ በጣም ክፉ ናት፣ እሷም እንደዛው ነው የምታደርገኝ፣ አይ እዚሁ ይሻለኛል ይለዋል። አይ እኔ ጋር ብኮን ይሻልህ ነበር ተዝኩሉ ስቃይ ይለዋል። እሱም ወዶት ሳይሆን ለጠቅሞ ነው፣ ብሩ ሲቀርብን ነው እንጂ ልጁን ወዶት ልጁን ፈልጎት አይደለም ማለት ነው። ከዚህ ሁሉ ውጣ ውረድ ልጁም መሰቃየቱ እንደቀጠለ ነው። መጨረሻ ላይ ያ ልጅ ታልጋ ላይ ሳይነሳ አያትየቱ ያቺ ያሳደገችው ሴትዮ ትመጣለች። ከዛም ታኪም ቤት እንደማይወጣ ያለም ታኪም ቤት ወጣ።
አሁንም መልሶ እዛው ስቃየት ውስጥ ገባ። እናም ልጅ ያላችሁ ሰዎች ልጃችሁን ለማንም አደራ ብላችሁ አትምጡ። አባትና አባት ቢሆን ብቻና ብቻ ቢሆን የተመረጠ ነው። ከዛ የተረፈ እናትሽ ታለች፣ ለእናትሽ ሰተሽ ነይ ቶሎ ስደት የምመጭ ሁሉ። አባቱ ግን ታንቺ በላይ የሚያስብለት ተሆነ ታንቺ በላይ የሚያዝንለት ተሆነ ችግር የለውም። ምክንያቱም አባቱ ለሱ ስል ዓለምን ያገላብጣል ማለት ነው። ዓለምን ምንድነው ዓለምና ያናውጣል የሚባለው እንደዛ ማለት ነው። አለኩላህል የጥያቄ ርዕስ የሚሆነው ልጅን አደራ ለማንም አይሰጥም። ተናት ወይንም አባቱ በቀር ሌላ ሰው የነሱ ስቃይ መንስኤ ነው እንጂ የሚሆኑት የነሱ ደስታ መንስኤ አይሆኑም ለልጆቻችሁ ማለት ነው እላችኋለሁ። ውድ እህቶቼ፣ ውድ ቤተሰቦቼ የተመቻችሁት አላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበርቱኝ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።